ደቀ መዝሙሩም ገያዝን ጠርቶ አንተ ጥያቄ አቀረበ። ይህች ሴት ብዙ አገለገለችን አለ። ስለዚህ ምን እናድርግላት አለ። ገያዝ ጉድለቷን ያውቃል፣ ልጅ የላትም ግን አርጅታለች አለው። ከርሞ የዛሬ ዓመት ልጅ ትታቀፍ ያለሽ አላት። ይህች ሴት አስበው አታውቅም፣ ተጨነቀች። የለም የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት ነው ያለው። ኤልሳ ግን ይሆናል አላት። ታዲያ ይህ ልጅ ተወልዶ ካደገ በኋላ ነው በእርጅና ዘመኗ ያገኘችውን ልጇን እቅፏ ላይ አድርጋ እየዳሰሰች ልጅ አይዞህ እያለች እያጽናናች በግማሽ ቀን ህመም ልጇ ሞተባት። ይህ በጣም አስደንጋጭ ነው። አንድ ልጅ እኮ ነው። አዘነች፣ በሐዘን ተመታች። የሚገርመው ልጇ ሲሞት አልጮኸችም። ገያዝ እየሮጠ ሄደና ጠየቃት። ምን ሆነሽ ነው? አይ ደህና ነው አለች። ግን እኮ ደህና አይደለችም። እውነትም መጽሐፍ ቅዱስ ታላቅ ሴት ይላታል። ታላቅነቷ በኪሎ አይደለም፣ በሀብት አይደለም። ታላቅ የተባለችው በመንፈሳዊነቷ ነው። እህቴ የትዳርሽን ጉዳይ ለሰው አትናገሪ፣ ወንድሜ የትዳርህን ጉዳይ ለሰው አትናገር። ሰው ለሰው ብትነግሩት ሰው ያባዘዋል፣ ለሰው ብትነግሩት ያባብስባችኋል። የት ነው በዓላትን የምናሳልፈው? ወጣቶች አሁን ደግሞ እንዲህ ወጣቱ ጉዞ በሚል ሰበብ እሁድ 9 ሰዓት 10 ሰዓት ይዞ ኩኬለሽ ምናምን እያለ ደግሞ ህዝቡን ሲነዳው ይውላል። ቅዳሴ እንዳያስቀድስ ማለት ነው። በጭንቀት ቀን በችግር ቀን ጥራኝ እኔም ማድንሃለሁ ይላል እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። ኤልሳም እንዲህ አለው፣ ነፍሷ አዝናለችና ተዋት። ሁለተኛ ነገሥት ምዕራፍ 4 ቁጥር 27 ላይ ያለ ኃይለ ቃል ነው። ዛሬ እግዚአብሔር አምላካችን ባንዲት ሕይወቷ በተጨነቀባት ነፍሷ ባዘነችባት ሴት ታሪክ እርሱ የወደደውንና የፈቀደውን ያስተምረናል። ቃሉን የተናገረው ቀደምት ነቢያት በመባል ከሚታወቁት ነቢያት መካከል አንዱ የሆነው ቅዱስ ኤልሳ ነው። አንድ ቀን ሱነም ወደ ምትባል አንድ መንደር ሄደ ይላል። አሁን የተነሳነበት ሁለተኛ ነገሥት ምዕራፍ 4 ቁጥር 8 ጀምሮ እንደሚተርክልን ወደ ሱነም ይሄድ ነበር። ለአገልግሎት ለማስተማር ይሄድ ነበር። የጠፉትን ለመፈለግ ይሄድ ነበር። ያዘኑትን ለማጽናናት ይሄድ ነበር። እንዲህ ነው መሄድ ምእመናን፣ ያዘኑትን ለማጽናናት፣ የሚያለቅሱትን ለማጽናናት፣ የተቸገሩትን ለመርዳት። ለዚህ ነው መጓዝ የሚያስፈልገው። ታዲያ በዚህ ሲሄድ አንድ ሰው ቤት እየገባ ምግብ ይበላ እንደነበረ መጽሐፍ ቅዱስ ይተርክልናል። እዚህ ቤት ነው ይህች ሴት ለባለቤቷ አንድ ሐሳብ አቀረበችለት። ይህ በእኛ ቤት የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ አለች። ምን እንደሆነ አለች? ቅዱስ የእግዚአብሔር ሰው እንደሆነ። አዎ ቅዱስ የእግዚአብሔር ሰው እንደሆነ የለካችው በትምህርቱ ነው። የመዘነችው በመንፈሳዊነቱ ነው። የገመገመችው የተጣሉትን በማስታረቁ ለመንፈሳዊ ዓላማ በመትጋቱ ነው። ስለዚህ ነው ይህ በእኛ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ፣ ተረድቻለሁ። ስለዚህ
ስለዚህ ለማስተማር ሲመጣ ለማገልገል ሲመጣ ቢደክመው የሚያርፍበት ቢመሽበት የሚያድርበት በሰገነታችን ላይ አንድ ክፍል ቤት እንስራለት አለች። ምን አይነት ሴት ናት? እውነትም መጽሐፍ ቅዱስ ታላቅ ሴት ይላታል። ምን አይነት ሴት? ታላቅ ሴት። ብዙ ጊዜ መጽሐፍ ቅዱስ ሰዎችም ታላቋ ሴት በማለት ስለ እርሷ ይተርካሉ። ታላቅነቷ በኪሎ አይደለም፣ በሀብት አይደለም፣ በድግሬዋ ብዛት አይደለም። እኛ ሰውን የምንመዝነው በዚህ በስጋዊው ነገር ነው። ታላቅ የተባለችው በመንፈሳዊነቷ ነው። ሰው ታላቅ የሚባለው በአመለካከቱ ነው። ሰው ታላቅ የሚባለው በስራው ነው። ምእመናን በመንፈሳዊ ሕይወቷ በአገልግሎቷ ታላቅ ሴት ነበረች። ስለዚህ ነው ይቺ ታላቅ ሴት ለዚህ ለእግዚአብሔር ሰው እናዘጋጅለት አለች። ቤት አዘጋጁለት ለኤልሳ። አሁን ለአገልግሎቱ ድጋፍ ሰጡ ማለት ነው። ኤልሳሁን ቢመሽበት የሚያድርበት አለው። ኤልሳሁን ቢደክመው የሚያርፍበት ቤት አግኝተዋል። ኤልሳ ቢርበው የሚበላበት ቤት አግኝተዋል። ለአገልግሎቱ አጋዥ አግኝተዋል። አገልጋዮችን እንዲህ ነው ማበረታታት የሚያስፈልገው። አባቶችን እንዲህ ነው መደገፍ የሚያስፈልገው። ወንጌል የሚሰበከው ቁሞ በመስበክ ብቻ አይደለም። ማህሌት ገብቶ በመቆም ቅኔ በመቀኘት ብቻ አይደለም። በምንችለው ነገር መንፈሳዊ ነገር ማድረግ፣ ድጋፍ መስጠት፣ በምንችለው ነገር መልካም ነገር ማድረግ። ይህች ሴት ለኤልሳ ይህን አደረገችለት። ኤልሳ ከዚህ በኋላ ወደ ሱነም ሲሄድ ሲርበው ከዚች ሴት ቤት እየገባ ይበላል፣ ሲደክመው ያርፋል፣ ሲመሽበትም ያድራል። ከብዙ ጊዜ በኋላ ነበረ አገልግሎቷ፣ መንፈሳዊ ሕይወቷ፣ መንፈሳዊ ብርታቷ ስላስደነቀው ደቀ መዝሙሩን ገያዝን ጠርቶ አንድ ጥያቄ አቀረበ። ይህች ሴት ብዙ አገለገለችን አለ። ብዙ አደረገችልን። ምግብ ታዘጋጃለች፣ ምናድርበት ቤት፣ ምንተኛበት አልጋው፣ ወንበሩ፣ ጠረጴዛው፣ መቅረዙ ሳይቀር ተዘጋጅቶልናል። ስለዚህ ምን እናድርግላት አለ። የእግዚአብሔር ሰው እንዲህ ነው፣ ሲያገለግሉት ያስባል። ቅዱስ ገብርኤልን የምንማጸነው ከሩቅ ቦታ አገር አቋርጠን የምንመጣው ስናገለግለው ስለሚያገለግለን ነው። ስናስበው ስለሚያስበን ነው። ምእመናን ለገብርኤል ብለን አይደለም የመጣ ነው። ለገብርኤል ብሎ ይመጣል እንዴ? ገብርኤል ምን ይጎልበታል? አሁኛ ብንቀር የሚጎልበት ነገር አለ? እግዚአብሔር የሾመው ያከበረው መልአክ ነው። እግዚአብሔር ያከበረው በእግዚአብሔር ፊት የሚቆም መልአክ ነው። ወደ ገብርኤል በመምጣታችን ለእርሱ ሳይሆን የምንጨምረው ለራሳችን ነው ክብር የምንጨምረው። ስናስበው ያስበናል፣ ስናገለግለው ያገለግለናል። ኤልሳ ምን እናድርግላት አለ። ገያዝ ጉድለቷን ያውቃል። ልጅ የላትም ግን አርጅታለች አለው። ምን ይሆናል ግን አርጅታለች። ታላቅ ሴት ናት። እድሜዋ ሂዷል ግን ልጅ የላትም። ምን የላትም? ልጅ የላትም። አያችሁ፣ ትዳሯ በልጅ አልተባረከም። ነገር ግን በዚህ ክፍለ ምንባብ እንደምናየው የትዳሯ ፍቅር ግን የቀዘቀዘ አልነበረ። መንፈሳዊ ሰው ሁልጊዜ እንዲህ ነው። በትዳሩ ምክንያት አይፈጥርም። እኛ እንኳን ልጅ አይደለም የሆነ ነገር ሲጎለ ለመለያየት የምንሮጥ የምንታደፍ፣ በሆነ ባልሆነው የምንጨቃጨቅ ሰዎች ነን ምእመናን። ይህች ሴት ትዳሯ አሁንም በፍቅር የታጀበ ነው። ለምን? መንፈሳዊ ሴት ናታ። ግን ልጅ አልነበራት። ኤልሳዕን ሲሰማ ሂድ ጥራት አለው። ሂድ ጥራት ነይ በላት አለው። ይህች ታላቅ ሴት በዕድሜዋም አሮጊት የሆነች በመንፈሳዊ ሕይወቷም ያደገች የሸመገለች ሴት በኤልሳዕ ፊት ቆመች። በቅዱሱ ፊት ቆመች። በጻድቁ ፊት ቆመች። ከርሞ የዛሬ ዓመት
ልጅ ትታቀፊያለሽ አላት። ሌላ ምንም ያላት ነገር የለም። በሚመጣው ዓመት ልጅ ትወልጃለሽ። ይቺ ሴት አስበው አታውቅም። ተጨነቀች። የለም የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻ ያለው እንዳትዋሻ። እንዴት ይሆናል አለችው። ኤልሳ ግን ይሆናል አላት። አዎ እግዚአብሔር በአብርሃም ድንኳን ተገኝቶ አመ ከመዮም እገብህ ኀቤከ ከረሞም እንደ ዛሬ ወደ አንተ እመለሳለሁ ባለቤት ሳራ ወንድ ልጅ ትወልድልሃለች እያለ አብርሃም ጋር ሲነጋገር ሰምታ ሳራ ሳቀች ይላል መጽሐፍ ቅዱስ። አሁን ባለቤቴ አብርሃምስ በእውኑ ከኔ ጋር በአንድ አልጋ የመተኛት አቅም እንኳ አለው? እኔ ስሄድ ማድረግ እችላለሁ፣ ልጅ መውለድ እችላለሁ ብላ ሳቀች ይላል። ምክንያቱም አርጅታለች። አብርሃም የ100 ዓመት ሽማግሌ ነው። የስንት ዓመት? የ100 ዓመት ሽማግሌ ነው። እርሷም የ90 ዓመት አሮጊት ናት። እንዴት ይሆናል አለች። እግዚአብሔር ግን ሳራ ለምን ሳቅሽ? ለእግዚአብሔር የሚሳነው ነገር አለን ያላት። የሚሳነው የለም። እውነት ነው። በሐዲስ ኪዳን ዋዜማ ላይ የነበረው ነቢይ ካህን ዘካርያስ የሉቃስ ወንጌል ምዕራፍ 1 እንደሚተርክልን በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል በፊቱ ቆሞ ዘካርያስ ሆይ ባለቤት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ ሲለው፣ እኔ አርጅቻለሁ፣ በሚስቴር የሴቶች ልማድ ከእርሷ ከራቀ ቆይቷል። ይህ እንዴት ይሆናል? በምን እንደሚደረግ አውቃለሁ ያለው። ምክንያቱም ሸምግሏላ። ግን በእግዚአብሔር ዘንድ ሁሉም እኩል ነው። ምእመናን አሮጊቶቹ እንዲወልዱ ማድረግ፣ ሕፃናቱ እንዳይወልዱ ማድረግ የእርሱ ስልጣን ነው። ስልጣን ሁሉ የእርሱ ነው። ሁሉን ማድረግ የእርሱ አቅም ነው። ስለዚህም ነው የእግዚአብሔር መልአክ ቅዱስ ገብርኤል አሁን በጊዜው የሚፈጸመውን ይሄን ነገር ስላላመን ዲዳ ትሆናለህ አለው። ምልክቱ ያነበረ ግን በዓመቱ ዘካርያስም አሮጊቷ ኤልሳቤጥ ልጅ ታቅፋ ተመለከተ። ስለዚህ እግዚአብሔር ማድረግ ይችላል። ነቢዩ ይሄን ስለሚያውቅ እግዚአብሔር ሁሉን ማድረግ እግዚአብሔር ሁሉን መስራት እንደሚችል በጥያቄው በምልሻው እንደማያሳፍረው ስለተረዳ ዛሬ ዓመት ልጅ ትወልጃለሽ አላት። የዛሬ ዓመት ታሪክሽ ይለወጣል አላት። ትዳርሽ በልጅ ይባረካል አላት። የዛሬ ዓመት ቤትሽ ልጅ ይስጥበታል። የዛሬ ዓመት ቤትሽ ልጅ ያንቧጭበታል፣ ይድህበታል አላት። እግዚአብሔር የእኛንም ሕይወት የዛሬ ዓመት ይለውጥልን። ምእመናን እስቲ ቅዱስ ገብርኤልን ንገሩት። እስከ ዛሬ ዓመት በትዳራችን ላይ ችግር ካለ ለውጠው በሉት። በሕይወታችን ላይ ችግር ካለ ለውጥ አምጣ በሉት። በጤንነታችን ላይ ችግር ካለ ፈውሰኝ በሉት። በጓዳችን ላይ በረከት ከጎደለ ባርከኝ በሉት። እግዚአብሔር ማድረግ ይችላል። ይቺ ሴት ተስፋ በቆረጠችበት ጉዳይ ነው እግዚአብሔር የተገለጠላት። በረሳችውን ነገር ነው እግዚአብሔር ያስታወሳት። አንዳንዶች ነገሮች ከአይምሮ በላይ ይሆኑና ይሄ እንዴት ይሆናል እንላለን። እንዴት ይሆናል? እንዴት መዳን እችላለሁ? እንዴት ማግኘት እችላለሁ? የኔ ትዳር ካሁን በኋላ እንዴት መጣቀም ይችላል? እንዴት መጠገን ይችላል? እንዴት ይሄ ሊሆን ይችላል ብለን ብዙ ተስፋ የቆረጥንባቸው ነገሮች ሊኖሩ ይችላሉ። ግን ምእመናን ይሆናሉ። ማድረግ የሚችለው ማን ስለሆነ? እግዚአብሔር ስለሆነ። እውነት ነው። በእኛ አቅም እኮ አይሆንም። በእኛ አቅም ሰው ከካንሰር እንደማይድን አይተናል። በሰዎች አቅም ሰው ከኤችአይቪ መዳን እንደማይችል ተረድተናል። በሰው አቅም ብዙ የማይለወጡ የማይሆኑ ነገሮችን አይተናል፣ አሳልፈናል። ከእግዚአብሔር አቅም በላይ የሆነ ነገር ስለሌለ እግዚአብሔር ግን ነገሮችን ሁሉ ማስተካከል ይችላል። ስለዚህም ነው የዛሬ ዓመት ትወልጃለሽ አላት። ከነቢዩ ፊት ወጣች፣ እግዚአብሔርን እያመሰገነች። የእግዚአብሔር ሰው እንደተናገረው በዓመቱ ልጅ ወለደች። ቤቷ ተባረከ ማለት ነው። ትዳሯ ተባረከ ማለት ነው። ደክማ አልቀረችም ማለት ነው። አገልግሎቷ የእግዚአብሔርን ሰው ኤልሳን ስታገለግል የምታገለግለው እግዚአብሔርን ነው። የምትደግፈው አገልግሎቱን ነው። ስለዚህም እግዚአብሔር አገልግሎቷን ተመልክቷል ማለት ነው። እግዚአብሔር አገልግሎታችንን ይመልከትልን። ይቺ ሴት በአገልግሎቷ ውጤታማ ሆነች። ሳታስበው ሳትጠይቀው ችግሯን የሚያውቀው ጌታ ጎበኛት። ታዲያ ይህ ልጅ ተወልዶ ካደገ በኋላ ነው አንድ ቀን ከአባቱ ጋር ወደ እርሻው ቦታ ሂዶ ራሴን ብሎ ታመመና አባትዮ ልጁን ወደ እናቱ ላከ ይላል። እናቱ ያን አንድያ ልጇን በነቢዩ ጸሎት በእግዚአብሔር ቸርነት በእርጅና ዘመኗ ያገኘችውን ልጇን እቅፏ ላይ አድርጋ እየዳሰሰች ልጅ አይዞህ እያለች እያጽናናች በግማሽ ቀን ህመም ልጇ ሞተባት። ይህ በጣም አስደንጋጭ ነው። አንድ ልጅ እኮ ነው፣ ተለዋጭ የለውም። አንድ ልጅ ነው፣ ያው በእርጅና ዘመኗ የወለደችው።
ይሄ ልጅ በመውለዷ እኮ ብዙ ሰው ተደንቋል። ጎረቤቶቿ እልል ብለውላታል፣ አንዳንዶችም አጉረምርመዋል። ይሄ ሰው የብዙ ሰዎችን ሐሳብ የሰማችበት ልጅ ነው። ይሄ ልጅ ግን ሞተ። እግዚአብሔር ከእንደዚህ አይነት ሐዘን ይጠብቃችሁ ምእመናን። አዘነች፣ በሐዘን ተመታች። የሚገርመው ልጇ ሲሞት አልጮኸችም። በእኛ የተለመደው ሰው ሲሞት መጮህ ነው አይደለም? ልብስን እየቀደዱ ደረትን እየደቁ ያዙ ይልቀቁኝ ማለት ነው በእኛ የተለመደው። ይህች ሴት ግን የእግዚአብሔር ሰው ስለሆነች፣ ማስተዋልን የተሞላች ሴት ስለሆነች ድምጿን አላሰማችም። የልጇን አስከሬን እንደምንም ተሸክማ ወስዳ ሰገነቱ ላይ አውጥታ ኤልሳ በሚተኛበት አልጋ አስተኛቸውና በሩን ዘግታ ወደ ባለቤቷ መልእክተኛ ላከች። ዛሬ ወደ እግዚአብሔር ሰው ቤት ስለምሄድ አለች። ወደ ማን ሰው ነው ያለችው? ወደ እግዚአብሔር ሰው ቤት ስለምሄድ አንድ አህያና አንድ አገልጋይ ቶሎ ላክልኝ ያለችው። አህያ በዚያን ዘመን የትራንስፖርት አገልግሎት ይሰጣል። ስለዚህም ባለቤቷን ለምን ትሄጃለሽ? ዛሬ ሰንበት አይደለ፣ መባቻ አይደለ፣ ለምን ትሄጅበታለሽ አላት። ተመልከቱ፣ በመባቻ በሰንበት በበዓላት እየሄዱ ከነብዩ ይማሩ ነበር ማለት ነው። በዓላትን የሚያሳልፉት በትምህርት ነበር፣ በምክር ነበር ማለት ነው። እኛ የት ነው ዕለተ ሰንበትን የምናሳልፈው? የት ነው በዓላትን የምናሳልፈው? ወጣቶች የት ነው የምናሳልፈው? ቅዳሴ እያስቀደስን ሥጋ ወደሙ እየተቀበልን ወንጌል እየተማርን የታመመ እየጠየቅን የታሰረ እየጠየቅን በየሆስፒታሉ በየእስር ቤቱ ከሆነ የተጣላ እያስታረቅን ከሆነ የዕለተ ሰንበት ዓላማው ይሄ ነው። የበዓል ቀን ዓላማው ይሄ ነው። በዓል ሲባል እንዲሁ ዝም ብሎ ስራ ፈቶ እግር ዘርግቶ መዋል ማለት እኮ አይደለም። የበዓል ስራዎች አሉ። ከአባት ጋር መገናኘት፣ ወንጌል መማር፣ መንፈሳዊ ሕይወትን መገንባት። ዛሬ ሰይጣን በብዙ ነገር እየፈተነን ነው። መንፈሳዊ በዓላትን በእግዚአብሔር ቤት እንዳንጠቀምባቸው፣ በዕለተ ሰንበት እንዳናስቀድስ። ወጣቱ አሁን ስፖርት የሚሰራው በእሁድ ቀን ሆኗል። ስፖርት መስራት መልካም ነው፣ እንቅስቃሴ ማድረግ ጥሩ ነው። ነገር ግን ዕለተ ሰንበት ግን የስፖርት መስሪያ ቀን አይደለችም። ዕለተ ሰንበት ማስቀደሻ ናት፣ ሥጋ ወደሙ መቀበያ ናት፣ ከንስሐ አባት ጋር የምንገናኝበት ቀን ናት። አሁን ደግሞ እንደ ወጣቱ ጉዞ በሚል ሰበብ እሁድ 9 ሰዓት 10 ሰዓት ይዞ ኩኬለሽ ምናምን እያለ ደግሞ ህዝቡ ሲነዳው ይውላል። ቅዳሴ እንዳያስቀድስ ማለት ነው። ገዳም መሄድ መልካም ነው። ገዳማትን መሳለም መባረክ ጥሩ ነው። ግን ቅዳሜ ሄዶ አድሮ ቅዳሴ ማስቀደስ ነው። በመንገድ ፍትፍት እየበሉ ሂዶ ፍትፍት እየበሉ መምጣት ይሄ በረከት አያስገኝም። ይሄንም ልንጠነቀቅበት ያስፈልጋል። ዕለተ ሰንበት ቤተ ክርስቲያን ምንሳለምባት፣ ሥጋ ወደሙ ምንቀበልባት፣ ወንጌል ምንማርባት፣ የታመመ የምንጠይቅባት ቀን ናት። የዕቁብ ቀን የዕድር ቀንም አይደለችም። ታዲያ እቺ ሴት ወደ ኤልሳ ሊሄዱት በዕለተ ሰንበት ነበርና ለምን ትሄጃለሽ? የለም ግድ የለህም አለች። ልጄ ሙቷል አላለች። ምን አይነት ታላቅ ሴት ናት! ምን አይነት ጭምት ሴት ናት! ለባለቤቷ እንኳን ነገረችው። ልጃችን ሙቷል አላለችው። እሱ ስራውን እየሰራ ነው፣ እሷ ደግሞ በዚህ ስራውን እየሰራች ነው። ባለቤቷ ያለችውን አደረገ። ወደ ቀርሜሎስ የእግዚአብሔር ሰው ወዳለበት ተራራ ሮጠች። የተጨነቀች በነፍሷን የዛለ ሰውነቷን ይዛ ወደ ቀርሜሎስ ተራራ። ወገኖቼ ነፍሳችን ስትጨነቅብን፣ ሰውነታችን ሲዝልብን ወደ ቀርሜሎስ እንሩጥ። የእግዚአብሔር ሰው ኤልሳ ወዳለበት፣ ቅዱስ ገብርኤል ወዳለበት፣ ወደሚያማልድበት፣ የእግዚአብሔር አገልጋዮች ካህናቱ መስዋዕት ወደሚሰዉበት፣ ጸሎት ወደሚጸልዩበት ወደ ቀርሜሎስ ተራራ። ቀርሜሎስ ቤተ ክርስቲያን ናት። ቀርሜሎስ የእግዚአብሔር ቤት ናት። ወደዚያ ስትሄድ የእግዚአብሔር ሰው ከሩቅ አያትና ይቺ የሱነም ሴት ናት። ምን ሆና ይሆን? እስኪ ሂድና ጠይቃት። ደህና ነሽን? ባለቤትሽ ደህና ነው? ልጅሽስ ደህና ነውን? ብለህ ጠይቃት ያለው ገያዝ እየሮጠ ሄደና ጠይቃት። ምን ሆነሽ ነው? አይ ደህና ነው አለች። ሰላም ነው አለች። ምንድን ነው አለች? ሰላም ነው። ግን እኮ ሰላም የለም። ግን እኮ ደህና አይደለችም። ተጨንቃለች እኮ፣ ሰውነቷ ዝሏል እኮ፣ በሐዘን ተመታለች እኮ። ነገር ግን አንድ ተስፋ አላት። ያ የሞተ ማህፀኗ፣ ያ የደረቀ ማንነቷ፣ ልጅ በዚያ ማንነቷ ልጅ የሰጣት ጌታ የሞተውን ልጇን እንደሚያድንላት ተስፋ ነበራት። ምእመናን ተስፋ ይኑረን። ከዚህ በፊት የተደረገልን ነገር እናስበው። ረስተነው ነው እንጂ ከዚህ በፊት እኮ አጥተን አግኝተናል። ከዚህ በፊት እኮ ታመን ድነናል። ከዚህ በፊት እኮ ብዙ ችግር አሳልፎናል። ብዙ እሳቶችን፣ ብዙ ወላፈኖችን ተራምደናል። ብዙ መሰናክሎችን፣ ብዙ እንቅፋቶችን አልፈናል። ትላንት ወላፈኑን ያሳለፈን፣ ትላንት መከራውን ያሳለፈን፣
ትላንት ችግሮችን ያራመደን እግዚአብሔር ዛሬም ያራምደናል። በእግዚአብሔር ተስፋ ይቆረጠ። ትላንት ማን ያሳለፈን? የችግር ጊዜዎች የምንላቸው፣ የረሃብ ዘመን የምንላቸው፣ የጦርነት ዘመን የምንላቸው፣ የጭንቀት ዘመን የምንላቸው ትላንት አልፈዋል። ማን ያሳልፋቸው? እግዚአብሔር። ዛሬም በሕይወታችን፣ ዛሬም በትዳራችን፣ ዛሬም በጤንነታችን ያለውን ችግር ትላንት እነዚያን ችግሮች ያሳለፈ ጌታ ማሳለፍ ይችላል። ይችላል? አይችልም? ይችላል። ይሄን ነው እየረሳን የተቸገርነው። ይህች ሴት አልረሳችም የትላንት ውለታዋን፣ የእግዚአብሔርን ታምር አድራጊነት፣ የእግዚአብሔርን ድንቅ ሥራ ሰሪነት አልረሳችውም። ይሄ ተስፋ ስላላት ነው። ውስጧ በሐዘን ቢመታ ግን ሐዘኗን በተስፋው አካክሳ ሰላም ነው ሲላት ሰላም ነኝ አለች። ወደ ኤልሳ ሄደችና ከእግሩ ስር ተንበርክካ ጫማውን እየሳመች እያለቀሰች የእግዚአብሔር ሰው ሆይ አለችው። የማን ሰው? የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት አላልኩህም አለች። ተመልከቱ፣ ባሪያህን ምንህን ያለች? ባሪያህን አገልጋይህን። የተከበረች ሴት እኮ ነች። መጽሐፍ ቅዱስ ታላቋ ሴት እኮ ነው ያላት። ራሳችንን ስናዋርድ፣ ራሳችንን ዝቅ ስናደርግ፣ ራሳችንን ባዶ ስናደርግ እግዚአብሔር ያከብረናል። እግዚአብሔር ከፍ ያደርገናል። ምእመናን ይሄን እንልመድ፣ ይሄን እንማር። ማን ነው ዛሬ ለሃይማኖት አባቱ ይህን ያክል ከበሬታ የሚሰጥ? ማን ነው ዛሬ ለታላቁ ለቤተሰቡ ለቤተሰብ መሪው እንዲህ ራሱ ዝቅ የሚያደርግ? የእግዚአብሔር ሰው ሆይ ባሪያህን እንዳትዋሻት አላልኩህም ማለት ነው። ይሄን እያለች እያለቀሰች እያለች ገያዝ የመምህሩ እግር በመነካቱ ይችን ሴት ሊጎትታት ሊያነሳት ሊገፈትራት ፈለገ። ኤልሳ ግን ተዋት አለው። ምን አለው? ተዋት አለው። አዎ ስንጸልይ፣ ከቅዱሳኑ እግር ስንንበረከክ፣ ቅዱስ ገብርኤልን ስንማጸን እንዲህ ሰይጣን ሊገፈትረን ሊያርቀን ይፈልጋል። እግዚአብሔር ተወው ተዋት እንዲልን ፈቃዱ ይሆንልን። ተዋት በድጋ እስመ ትዕግሥት ነፍሳ። ይች ሴት አዝናለችና ተዋት። ያን ነገር እግዚአብሔር ዛሬ አልገለጠልኝም አለ። ኤልሳ ከዚህ ሆኖ ሌላ ቦታ የሚሰራውን ነገር የሚመከረውን ምክር የማወቅ ጸጋ አለው። የማወቅ ጸጋ አለው። ለእስራኤል ንጉሥ ምክር እየለገሰ ብዙ ጊዜ ሶርያውያንን ድል አድርጓል። ይሄ ጸጋው ነው። ግን ዛሬ አልተገለጠለትም። ግን ዛሬ እግዚአብሔር ይህን ምስጢር አላወራውም። ስለዚህም ነው ይህን ነገር ዛሬ እግዚአብሔር ከኔ ደብቆታል። ተዋት አለ። ይህን ካለ በኋላ ነበረ ልጄ እኮ ሞተ አለችው። ያ በእርጅና ዘመኔ የወለድኩት፣ ያ ማህፀኔ ከደከመ ሰውነቴ ከዛለ በኋላ በአንተ ጸሎት በእግዚአብሔር ቸርነት የተገኘው ልጄ ሞቷል። እግዚአብሔር ሐዘናችንን ወደ ደስታ ይለውጥልን። ሐዘኔ በርትቷል አለች። ያን ጊዜ ገያዝን ጠራና ይህን መቋሚያ ብትሬን ወስደህ በሕፃኑ አጠገብ አኑረው አለው። አዎ መቋሚያን ወስደህ ምን በለው? በሕፃኑ አጠገብ አስቀምጠው። የኤልሳ መቋሚያ ሙት ያስነሳ ነበር ማለት ነው። እውነት ነው። አባቶቻችን መቋሚያቸው፣ ልብሳቸው ተአምር ይሠራል። ቅድም እንዳልነው የኤልያስ መጎናጸፊያ የዮርዳኖስን ወንዝ አቁሟል። የሙሴ በትር የኤርትራን ባህር ከፍሏል። አባቶቻችን በረከታቸው ለመቋሚያቸው፣ ለልብሳቸው፣ ለጥምጥማቸው ይደርሳል። ይሄ ብቻ አይደለም። በሐዲስ ኪዳንም የቅዱስ ጳውሎስ መጎናጸፊያው ድውይ ይፈውስ ነበር፣ አጋንንትን ያስወጣ ነበር። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ስናይ ቅዱስ ጳውሎስ ለብሶት የሄደውን መጎናጸፊያ ለብሶት አይመለስም ነበረ። ቤታቸው ላይ ሰይጣን ያደረበት የታመመ ቤተሰብ ያላቸው ሰዎች ከመጎናጸፊያው እየቆረጡ ወስደው በበሽተኛው ይጥሉት ነበር። የታመመው ይፈወስ ነበር፣ አጋንንትም ይወጣ ነበር ይለናል። እግዚአብሔር የታመሙትን ሁሉ ይፈውስልን። ቅድስናቸው እንዲህ ነው፣ በረከታቸው እንዲህ ነው። ከልብሳቸው አልፎ ጥላቸው ድውይ ይፈውስ ነበር። የሐዋርያት ሥራ ምዕራፍ 5 ቁጥር 15ን ተመልከቱ። ጴጥሮስ አልፎ ሲሄድ ጥላው ያረፈበት ሁሉ ይድን ነበር ነው የሚላል። በኢየሩሳሌምና በዙሪያዋ ያሉ ሰዎች በሽተኞችን በአልጋና በወሰካ እየተሸከሙ እያመጡ ጴጥሮስ በሚያልፍበት ቦታ ይደረድሯቸው ነበር። ጥላው ያረፈበት ሁሉ ይድን ነበር። ሰይጣን ያለበት ሰይጣን ይወጣ ነበር ነው የሚላል። በጥላቸው ድውይ ይፈውስ ነበር፣ በልብሳቸው ድውይ ይፈውስ ነበር። አምላካቸው ያደረገውን ያደርጉ ነበር። አምላካችን ኢየሱስ ክርስቶስ ለ12 ዓመታት ያክል ደም ይፈሳት የነበረች ሴት እኮ የልብሱን ዘርፍ ብቻ ከነካሁ እድናለሁ አይደል ያለችው? የልብሱን ዘርፍ ጫፉን ከነካሁ እድናለሁ አለች። አምና የልብሱን ጫፍ ነካች። የ12 ዓመት ታሪኳ ተለውጦላታል። ተፈውሳለች፣ ድናለች።
ስለዚህ በእግዚአብሔር የሚያምኑ ቅዱሳን እግዚአብሔር የሚያደርገውን እንደሚያደርጉ ተናግሮላቸዋል። የዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ እውነት እውነት እላችኋለሁ በእኔ የሚያምን አለ። በማን የሚያምን? በእኔ የሚያምን ክርስቶስ አምላክ እንደሆነ፣ እግዚአብሔር እንደሆነ፣ ክርስቶስ አዳኝ እንደሆነ፣ ክርስቶስ የዓለም ፈጣሪ እንደሆነ፣ የዓለም መጋቢ እንደሆነ የሚያምን እኔ የማደርገውን እርሱ ያደርጋል ማለት። እኔ የማደርገውን ሞት እንዳስነሳው ሞት ያስነሳል፣ ድውይ እንደፈወስ ሞት ድውይ ይፈውሳል። ወዘየአቢ እምኔሁ ይገብር 50 ዓመት 60 ዓመት በዚህ ምድር ላይ ሲኖር እኔ 3 ዓመት ከ6 ወር ከሰራው ስራ በላይ ይሰራል ማለት፣ ከዛ የበለጠ ይሰራል። ስለዚህ የአባቶቻችን ጥምጥማቸው፣ መጎናጸፊያቸው፣ መቋሚያቸው፣ ጥላቸው ሳይቀር በእግዚአብሔር ያመኑት ቅዱሳን ስራ ይሰራል። ለዚህ ነው ወስዳ አስቀምጣለሁ። እሷ ግን የለም አለች። ዛሬ መቋሚያ ብቻ አይደለም መሄድ ያለበት፣ አንተ ወደ ቤት መሄድ አለብህ አለች። በእርሱ መግባት በእርሱ ጸሎት ነው ያቺ መካኗ ሴት የወለደችው። በእርሱ ጸሎት፣ በእርሱ በረከት፣ በእርሱ አሳሳቢነት ነው የረሳችውን ነገር ያገኘችው። አሁን ልጅ መውለድን እኮ እሷ እኮ ረሳው ነበር፣ ትታው እኮ ነበረ። ጉድለቷ ምንድነው ብሎ ልጅ እንድትወልድ ያደረጋት ኤልሳ ነው በጸሎቱ በመልጃው። ስለዚህም ነው ኤልሳን ይዛው ሄደች። ኤልሳ ወደ ቤታችን ይግባልን ምእመናን። የቅዱሳኑን በረከት፣ የቅዱሳኑን ተአምራት፣ የመላእክቱን ድርሳናት በቤታችን የምናስነብበው፣ በሕይወታችን የምናስበው ለዚህ ነው። በሕይወታችን ታሪክ እንዲደረግልን ነው። ወደ ቤት ይዛው ሄደች። ኤልሳ አሁን ከሰዎቹን አስወጥቶ በሕፃኑ ላይ እየወደቀ እየተነሳ ጸለየ ወደ እግዚአብሔር፣ ልክ እንደ መምህሩ እንደ ኤልያስ። ከዚህ በኋላ ብላቴናው ተፈወሰ። ነይና ልጅሽን ይዘሽ ወደ ቤትሽ ሂጂ አላት ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንለት። ነፍሷ አዝናለችና ተዋት። የተከበራችሁ ምእመናን የዚህ ሴት ታሪክ ሐዘንና ደስታ የተፈራረቀበት ታሪክ ነው። በእርግጥም የሰው ልጅ ታሪክ እንዲህ ነው። በዚህ ዓለም ፍጹም የሆነ ደስታ የለም፣ ፍጹም የሆነ ሐዘን የለም። ዛሬ የተደሰቱ ነገ ያዝናሉ፣ ዛሬ ያዘኑ ነገ ይደሰታሉ። ዓለም እንዲህ ነው። ይህች ሴት በአንድ ወቅት ሐዘንተኛ ነበረች። በኋላ ደግሞ ሐዘኗን የሚያስረሳ ነገር አገኘች። ያቺ ሐዘኗን የረሳችበት ልጇ ሲሞትባት እንደገና ነፍሷ ተጨነቀች፣ አዘነች። ሐዘኗን ተሸክማ ግን የሄደችው ወደ ኤልሳ ነው። ለጎረቤቶቿ አልተናገረችም፣ ለባሏም እንኳን አላወራችም። ምእመናን ዛሬም እኛ በሕይወታችን ብዙ የምናዝንባቸው ነገሮች አሉ። የብዙዎቻችን ሰውነት በሐዘን ዝሏል፣ በሐዘን ደክሟል። ግን ሐዘናችንን፣ ችግራችንን፣ ጭንቀታችንን ለሰው በማውራት የምናመጣው ለውጥ የለም። ዛሬ ከዚህ ሴት መውሰድ ያለብን ይሄን ነው። እንዲህ ሆነ አሉ፣ እንዲህ ተደረገ አሉ እያሉ መከራን ማውራት፣ ሐዘንን ማውራት፣ መከራን ማባዛት፣ ችግርን ማውራት ለውጥ አያመጣም። ለውጥ የሚመጣው ለውጥ ማምጣት ወደሚችለው ወደ እግዚአብሔር ስንጮህ ነው። ወደ ማን ስንጮህ ነው? ወደ እግዚአብሔር ስንጮህ ነው። እህቴ የትዳርሽን ጉዳይ ለሰው አትናገሪ። ወንድሜ የትዳርህን ጉዳይ ለሰው አትናገር። ሚስቴ እንዲህ አደረገችኝ አትበል። ባሌ እንዲህ አደረገኝ አትበይ። የእናት አባትህን ጉዳይ፣ ወላጆች የልጆቻችሁን ጉዳይ ለሰው አታውሩ። የጎረቤቶቻችሁን ጉዳይ፣ የጓደኞቻችሁን ጉዳይ ለሰው አታውሩ። ሰው ለሰው ብትነግሩት ሰው ያባዘዋል፣ ለሰው ብትነግሩት ያባብስባችኋል። ችግራችሁ እንዲጸና፣ ቁጭታችሁ እንዲበረታ ነው የሚያደርገው። ቁጭት የማይፈጥርብን፣ ሐዘንን የማይጭንብን አምላክ ግን አለን። ሐዘናችንን ስንነግረው፣ ችግራችንን ስንነግረው ተዋዝኗል፣ ተጨንቋል ብሎ ጭንቀታችንን የሚያይ ነፍሷ አዝናለች፣ ነፍሱ አዝኗል ብሎ የነፍሳችንን ማዘን፣ የሰውነታችን መዛል የሚመለከት አምላክና አባት አለን። ስለዚህ ችግራችን ለእሱ ነው መንገር ያለብን፣ ለእሱ ነው ማውራት ያለብን። ያም ባይሆን እንኳ ችግራችንን ወደ እርሱ ማድረስ ለሚችሉት ለነ ኤልሳ ነው መናገር ያለብን፣ ለቅዱስ ገብርኤል ነው መናገር ያለብን። ይቺ ሴት ቤቷ ላይ ችግር ተፈጥሯል፣ ጦርነት ተፈጥሯል። ለጎረቤት አላወራችም፣ ለባለቤቷ አልተናገረችም። ከዚህ በፊት መፍትሄ ወደ ሰጣት ወደ አምላኳ ወደሚጸልይላት ወደ ኤልሳ ነው ሄደሽ። እውነትም ችግሯን ተመለከተ፣ እውነትም ሐዘኗን አየ። ነፍሷ አዝናለች፣ ተጨንቃለች አለ። በመከራ ጊዜ ደራሽ ወደ ሆነው ጌታ ወደ አምላኳ ጸለየላት፣ የሞተውን ልጇን ፈወሰላት። ወገኖች የዚህ ሴት ልጇ ነው የሞተባት። የእኛ ዛሬ ስንት ነገር ሞቶብናል። መንፈሳዊ ሕይወታችን የሞተብን፣ አገልግሎታችን የሞተብን፣ ስራችን የሞተብን፣ ኑሯችን የቀዘቀዘብን የሞተብን፣ ብዙ ነገራችን አስከሬን የሆነብን ሰዎች ነን። ስለዚህ የሞተብን ነገር
እንዲነሳ የሞተብን ነገር እንዲፈወስ ወደ እግዚአብሔር እንሂድ። እግዚአብሔር እንንገረው። በጭንቀትህ ቀን በችግርህ ቀን ጥራኝ እኔም አድንሃለሁ ይላል እግዚአብሔር። ስለዚህ በመከራችን ቀን በችግራችን ቀን ወደሚሰማን ወደሚያድነን ችግራችንን ወደሚቀርፍልን ወደ አምላካችን ልንመጣ ያስፈልጋል። በቤቱ ያሰባሰበን አምላክ በቤቱ እርሱን እንድንማጸን የረዳን ጌታ ክብርና ምስጋና ለእርሱ ይሆንለት።